ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም። ዛሬ ቃሪያ በከተፍኩበት እጄ አይኔን ነክቼ ተንገበገብኩላችሁ ነው የሚባለው። እንዴት ናችሁ? ሀይሚ ነኝ። ዛሬ ስለምን ጉዳይ ላወራችሁ መሰላችሁ? ቲክቶክ ላይ ነው ዩቱብ ላይ ብቻ አንዷን ልጅ ሲያብጠለጥሏት ሰማሁኝ። ሲያብጠለጥሏት የሆነ ፊቷ እንዲህ ጠመም ነገር ብሎ የስድብ ናዳ ሲወርድባት ስትሮክ መቶሻል። አክቹዋሊ ስትሮክ ስድብ አይደለም፣ ያው ማንኛውም ሰው ላይ ሊደርስ የሚችል ነገር ነው። ነጋችንን አናቅም። ስትሮክ መቶሻል፣ እንዲሁም ደግሞ እንትንሽ ውሃ ልክሽ ተዛብቷል ምናምን ነገር ብለው እንትን ሲሏ ታየው እና እኔንና እሷን እንዲሁም መሰል ብዙ እህቶቻችንን ሳይ ሚዲያ ላይ የወጡ አንዳንድ ሴቶችን እዩ እስቲ። በተለይ ሴቶች እንደዚህ ጠመም ነገር የኔ ፊት ራሱ እንደሱ ሆነብኝ። የኔ ፊት ራሱ እንደሱ ሆነብኝ ከምር እና ተመራምሬ እንትን ብዬ የደረስኩበት ነገር ምን እንደሆን ታውቃላችሁ? በአንድ ጎን አብዝቶ መተኛት የሚያመጣው ችግር ነው። በአንድ ጎን አብዝተን ከተኛን እንደዛ ይሆናል። እኔ አሁን እንደዛ ነኝ። በአንድ ጎኔ በጣም በቃ ማታ የተኛው ጠዋት በዛ ሳይድ ነው የምነሳው እና እቺም ልጅ ስሟን መጥራት ስላልፈለግኩ ነው። ምክንያቱም ጥሩ አይደለም። ያው ታውቁታላችሁ የተሰዳደቡበት ስለሆነ ማለት ነው። እና አንዳንድ ሴቶች ፊቷ ተጣሟል ምን ሆነ ምናምን እያላችሁ በተለይ ሚዲያ ላይ የወጡ ሴቶችን እንደዛ ስትሉ ስለምሰማ ከምን የመነጨ እንደሆነ ነው አሁን እየነገርኳቸው ያለሁት። እና በአንድ ጎን አብዝቶ መተኛት የሚያመጣው ችግር ነው። የኔም እንደዛ አይነት ነገር አሁን ይታያል። ትኩር ብላችሁ ካያችሁት ማለት ነው። በአንድ ጎን እንዲዘመም ነገር የአንዱ ጎን ከፍ በአንድ ጎን ዝቅ፣ ያ ምንድን ነው? አብዝታችሁ በአንድ ጎን ስትተኙ ማለት ነው። እና ህፃናቶች አሁን አራስ ልጆች ምን ይደረጋል መሰላችሁ? እያገላበጣችሁ ነው የምታስተኟቸው። ዝም ብለው በአንድ ጎን ከእንትን ካሉ ጭንቅላታቸው ይጣመማል። ለዛ በዚህ ጋር ቀን በዚህ በኩል ከተኙ ሌሊት በዚህ በኩል፣ አንድ ቀን በዚህ በኩል አንድ ቀን በዚህ በኩል ተደርጎ ነው የህፃናቶች ጭንቅላት ይጣመማል ተብሎ። አራስ ልጅ ስትወልዱ አራስ ቤት ሁሉም ትልልቅ ሰዎች የሚመክሯቸው ያንን ነው። እያገላበጥሽ አስተኝው ምናምን ማለት ነው። እና እኛ ግን አድገናል ብለን ያንን ነገር ሳናረግ ቀርተን ነው እንግዲህ ከማድረግም ጎለመስን ምናለን ብለን ያንን ነገር ስለማናደርግ በአንድ ጎን ተኝተን ሲነጋ በዛ ጎን እንገኝና እንደዚህ ፊታችን ወደ መጣመም ነገር ሄደ ማለት ነው። እና ባላንስ እያደረጋችሁ ዛሬ በዚህ ጎን ብትተኙ ነገ በዚህ ጎን እስከ ግማሽ ሌሊት በዚህ ጋር ብትተኙ ከዛ በኋላ በዚህ ጎን እያደረጋችሁ እንድትተኙና የፊታችሁን ባላንስ እንድታረጉት አበረታታችኋለሁ ማለት ነው። እና ከዚህ በመቀጠል ደግሞ እኛ ኢትዮጵያውያኖች አንዷ እህቴ ከአንዷ ጓደኛዬ ጋር ያው እንደ እህቴ ስለማያት ነው እህቴ ያልኩትና ስንደዋወል ትላንትና የገረመኝን ልንገራችሁ ብዬ ነው። ስንደዋወል ምን እየሰራሽ ነው አለች። ለራት ሾርባ እየሰራው ነው አልኳት። ሾርባ እራት አለች። ከዛ አዎ ምን ነው አልኳት። እና ሾርባ ታዲያ እራት ነው እንጂ ምሳና ቁርስ ላይ አይበላ፣ ያው ቀለል ብሎሽ እንድታድሪ እራት ነው እኮ ሾርባ ስላት፣ ኧረ በስመ አብ እኔ ሾርባን እንደ ምግብ አላየውም። ሾርባ ከተጠቀምኩኝ ሌላ ነገር ልክ እንደ ስታርተር ነው የምጠቀምበት ሾርባን እንጂ እንደ ምግብ አላየውም። በቃ ሾርባ ተጠቅሜ ከዛ በኋላ ሌላ ሄቪ ፉድ ማለት ነው እንደሱ ነው የምወስደው አለች። እና ብዙ ጊዜ እኛ አበሾች አመጋገብ ላይ ችግር አለብን በጣም። የሆነ ሄቪ ምግብ እንወዳለን። በቃ ገንፎ በቂቤ፣ በሶ በቂቤ፣ እንትን በቂቤ ምናምን ነገሮች እና ስፔሻሊ ደግሞ እድሜያችን ትንሽ ሄድ ሲል 40ውን 30ውን ምናምን እንዲህ ሄድ ስንል በጣም ጥንቃቄ ማድረግ መቻል አለብን። ሞታቦሊዝ የሚባል ነገር አለና እሱ ቶሎ እንትን አይልም፣ በጣም እስሎ ነው። ስለዚህ ይሄን ነገር ከልምዴ ነው የምነግራችሁ። ይቅርታ እኔ የሕክምና ባለሙያ አይደለሁም ምንም አይደለሁም፣ ግን ሐኪሞች ያሉኝን ነው እኔ ደግሞ ለእናንተ የምነግራችሁ ማለት ነው። እና
እሱ ነገር እንትን ስለሆነ ምግባችንን ይሄ በልተን ጠጥተን ድሮ አሁን እንደ ምቾት መለኪያ ነው የሚታየው። ተበልቶ ተጠጥቶ ሶፋ ላይ ጋደም ማለት፣ ተበልቶ ተጠጥቶ አልጋ ላይ ጋደም ማለት፣ እሷማ ምቾቷ ምናምን ይባላል። ኖ መንቀሳቀስ መቻል አለብን። ምግባችንን ማስተካከል መቻል አለብን። እንደውም አሁን ላይ በጣም ጥሩ እየተባለ ያለው በቀን አንዴ መመገብ ነው አይደለ? ጤናማ ነው ተብሎ የሚገመተው በቀን አንዴ መመገብ። እሱን ካልቻለን ደግሞ ላይት ምግቦች መመገብ። አሁን እንደዚህ ሾርባ እንደ ስታርተር ከታየ እንግዲህ ራሱን የቻለ ምግብ ነው። ቀለል ብሎ ልናድር ይገባል። ወይ ሾርባ ወይ ሰላጣ ነው። አንዳንድ ብዙዎች በቃ ቀለል ብሏቸው እንዲያድሩ እንትን የሚለው። አሁን እኔ ከበድ ያለ ምግብ ራት ላይ ከበላው በጣም ነው የሚያፍነኝ። መተኛት ሁላ አልችልም። በጣም ይከብደኛል። እና ለምን እዛ ደረጃ እስክንደርስ እንጠብቃለን? ከወዲሁ ለምንድን ነው ጤናችንን የማንጠብቀው? ከዚህ ምግብ የማንበላው? ኢትዮጵያ ውስጥ ያየሁት ችግር እዛው ስላደግኩኝ ተወልጄ ያደግኩበት ሀገሬ ስለሆነች ያውቃለሁ ስለ ኢትዮጵያ። እና ጥሩ ጤናማ ምግቦች እንደ ድሃ ምግብ ነው የሚታዩት። በቃ የችግር ምግብ ተብለው ነው የሚቆጠሩት። ለምሳሌ በቆሎን ውሰዱ፣ ቦሎቄ የሚባሉትን ነገሮች ውሰዱ። እዚህ አሁን ሳውዝ አፍሪካ በጣም ትልቁ ምግባቸው በቆሎ ነው። በጣም እና ሰውነታቸውን እዩት። በጣም ወዛቸው ራሱ በጣም ነው የሚያምረው፣ ከለራቸው ምናምን። እና በቆሎ ትክክለኛ በቃ ባህላዊ ምግብ። ገንፏቸው በቆሎ ነው። እንደ ቂንጬ ይጠቀሙበታል፣ እንደ ኩኪስ ይጠቀሙበታል፣ እንደ ስናክ ይሄ ቺፕስ የሚባለው ማለት ነው። እንደ ስናክስ ቺፕስ ይጠቀሙበታል። በቆሎ የሌለበት ቦታ የለም። በቃ የሌለበት ቦታ ብፌ ያለበት ቦታ ሁሉ በቆሎ በቅቅል ወይ በጥብስ መልክ አለ፣ በገንፎ መልክ አለ። በማንኛውም ምግባቸው ላይ በቆሎ አለ። እና ጥንካሬያቸው ምናምን ስታዩት በቃ ያው ለምግብ ያላቸው እንትን እና ቬጅቴብል ይወደዳል። እዚህ አካባቢ ቬጅቴብል በጣም ነው የሚወደደው። እና እንደውም ስጋ ነገር ችክን ነገሮች ምናምን የአሳማ ስጋ ምናምን ነገር ይረክሳል። ኢትዮጵያ ውስጥ ደግሞ እነዚህ ነገሮች አሁን እነ ካሮት እነ ቀይ ስር ምንድን ነው እነ ስኳር ድንች ምናምን ልክ እንደ ጎመን እንደ ችግር ምግብ ነው የሚታዩት። እና አትናቁት። ወይኔ ቢኖረኝ እንትን በልቼ ስጋ ቆርጬ ጮማ ቆርጬ ምናምን የምትሉትን ነገር ተዉት። በጣም ጠቃሚው ያ ነው። በጣም የሚጠቅማችሁ ያ ነው። እና ኢንጆይ አድርጉት፣ ያንን ተመገቡ ልል እወዳለሁ። እና ያቺ እህቴ ያለችው ነገር ነው አሁን ይሄን እንድል ያደረገኝ ማለት ነው። እና ይጠቅማችኋል። በተለይ እንዳልኳችሁ ተከታታዮቼ፣ የእኔ ተከታታዮች ከ25 ዓመት እስከ 30 ምናምን ዓመት ስለሆናችሁ የዚህ ሰዓት ነው አሁን የዘራችሁት ነው በኋላ ላይ የሚበቅለው። 40 ቤት ስትገቡ መንቋቋት እንዳትጀምሩ፣ ጉልበታችሁ እንዳይዳከም፣ የልጅነት ወዛችሁ በቃ አትመሲም። አንዳንድ ሰው አይታችኋል 40 እና 50 እድሜ ላይ ሆኖ እድሜውን ሲነግራችሁ ወይኔ አትመሲም ምናምን ትላላችሁ አይደለ? በቃ በጣም ራሳቸውን እየጠበቁ ማለት ነው። እና እነዚህ ግን ጮማ ምን የሚበሉ ሰዎች ወዲያው ነው ግዝፍዝፍዝፍ ብለው እርጅት ብለው የሆነ ራሳቸውን የማይጠብቁ ሰዎች በጣም ነው የሚገረጅፉት። በጣም በቃ በዛ ላይ በልተው ጠጥተው መተኛት ምናምን ነው። እና እሱን ነገር እንድታስተካክሉ በዚህ እድሜያችሁ። ለተከታዮቼ ነው። በጣም ልጆች ናችሁ ተከታዮቼ፣ ልጆች ሳይሆን ወጣቶች ናችሁ። በጣም ወጣት ስለሆናችሁ በዚህ እድሜ በጣም ራሳችሁን ገንዘብ ቢኖረኝ እንዲያርጌ ምናምን አትበሉ። እርድ መጠቀም ትችላላችሁ። ጅንጅብል መጠቀም ትችላላችሁ። ጎመን፣ ስጋ ምንድን ነው ገንዘብ ቢኖረኝ ስጋ፣ ጮመ፣ ክትፎ ምናምን አትበሉ። እሱ ነገር እንደውም ጎጂ ነው፣ ጠቃሚ አይደለም። እውነቱን ስነግራችሁ ማለት ነው። ምንም አይጠቅማችሁም። ገንዘብ ቢኖረኝ ብላችሁ የምትሉት ነገር ነው፣ አይጠቅምም፣ ጎጂ ነው። ስለዚህ ይሄ በትንሽ ብር የምታገኙት እነ ካሮት እነ ጎመን ምናምን ነገሮች እነሱን ነገር በመመገብ ጤናችሁን ጠብቁ። ምክንያቱም እሷ እንደዛ ስትል አልኩኝ በቃ እንዴት ነው ሾርባ ከራት ውጭ እንዴት ነው ስታርተር ሊሆን የሚችለው? ራሱን የቻለ ምግብ ነው። ሰላጣ ምናምን በልታችሁ ነው መተኛት ያለባችሁ እንጂ እንደ ችግር መታየት የለበትም። ጤነኛ ምግብ እንመገብ፣ ራሳችንን እንጠብቅ። ብዙ ጊዜ ብዙ ገንዘብ ያወጣንበት ነገር ነው ለጤና ጠቃሚ የሚመስለን። ብዙ ገንዘብ ያወጣንበት ነገር ነው በቃ ውበታችንን መጠበቅ ያለብን የሚመስለን ነው።
እራሳችሁ በቤታችሁ የምታዘጋጁት መዋቢያ ከዚህ በፊት ነግሬያችኋለሁ፣ ስለ ኦሊቬራ ምናምን። አሁንም ስለ ምግብ በደንብ በቃ ቲማቲም፣ ካሮት፣ ጎመን፣ ስኳር ድንች፣ በቆሎ ምናምን እነዚህ ነገሮች በጣም ሲበዛ በጣም ውድ ነው፣ እዚህ ሀገር ውድ ነው። ትክክለኛ ምግባቸው ደግሞ እንደነገርኳችሁ በቆሎ ነው። በቃ ባህላዊ ምግባቸው በቆሎ ነው። የትም ቦታ በገንፎ በምን በምን እንትን ብለው እሱን ነው የሚመገቡት። እና እንደ ምቾት እየመሰላችሁ በሽታ አትሸምቱ። ምቾት እየመሰላችሁ እንግዲህ እራት ላይ ሾርባ ስታርተር ከሆነ ከበድ ያለ ምግብ ተከትሎ ይመጣል። ከዛ በኋላ እንግዲህ ማታ የትም አትሄዱም መቼም አይደለ ወይ? ጋደም ብላችሁ ሶፋ ላይ ቲቪ ታያላችሁ። ከዛ ወደ መኝታችሁ ትሄዳላችሁ። ከዛ ውጪ ነፍስ ግቢ ነፍስ በሽታ እላያችሁ ላይ። እንደሱ ከማድረግ ተቆጠቡ። ይሄ ምቾት አይደለም፣ እራሳችሁን እየገደላችሁ ነው። አሁን ላይ እንደውም በጣም እድሜ እያጠረ የመጣው ከአመጋገብ ይመስለኛል። የድሮ ሰዎች የገጠር ሰዎችን ብታዩ በቃ እንትን ይላሉ፣ ይበላሉ፣ ይጠጣሉ። ኦርጋኒክ ነገር ነው የሚመገቡት። እዛው ከጓራቸው ጎመኑንም ምኑንም ይበላሉ፣ ወተቱን እዛው ይጠጣሉ። ጥንክር በቃ አቻዮ ናቸው። በቃ ብረት እንደሆኑ ነው የሚያረጁት። ምን የሚሉት ጥንክር ብለው የከተማ ሴት የ50 ዓመት አዛውንትና የገጠር የ50 ዓመት አዛውንት ብታወዳድሩ የትና የት በቃ የ10 ዓመት ዲፈረንት ያለው ነው የሚመስለው እድሜያቸው። የገጠሮቹ ስቲል ያንግ ነው የሚመስሉት፣ ምክንያቱም አመጋገባቸው። እንደገና ደግሞ ያቀልጡታል። ስራቸው ሃርድ ወርከር ናቸው። የገጠሮቹ ያርሳሉ፣ ይጎለጉላሉ፣ እንትን ይላሉ ምናምን፣ ብቻ መቀመጥ የሚባል ነገር አያውቁም እና ያቃጥሉታል። ይሄ በልቶ ጠጥቶ ሶፋ ላይ ተኝቶ ሪሞት ይዞ ሶፋ ላይ መተኛት ገጠር የማይታሰብ ነው። በቃ ምንድን ነው የሚባለው? ይባዝናሉ። ለስራ ፈት ነው አይደለ? ባተሌ ናቸው። በቃ በአጠቃላይ ባተሌ ናቸው። እና እንደሱ እያደረጋችሁ እድሜያችሁን ጠብቁ፣ ጤናችሁን ጠብቁ። ለምንድን ነው ይሄን ያልኩት? ተከታዮቼ ወጣቶች ናችሁ። በዚህ እድሜ ያዘጋጃችሁት ነው ለነገ 50 እና 40 ስትገቡ ዋው የምትባሉት ማለት ነው እንጂ ይሄ ቦቶክስ ስለተወጋ እንትን ስላለ አይደለም። የቦቶክስ ጉድማ ይሄ ሰርጀሪ እና ቦቶክስ ምናምን እሱ ተውት፣ ሰው ሰራሽ ነገር ነው። ቀስ እያላችሁ እየፈራረሳችሁ ነው የምትሄዱት። በጤናማ ነገር ራሳችሁን በተፈጥሮ መንገድ አክሙ እላለሁኝ። አመሰግናለሁ ታናናሽ እህቶቼ። ሟ